ጋይስ ይሄ ነገር እውነት ነው ውሸት ነው? እስኪ አብረን ሁላችንም የምናይ የምንሰማ ይሆናል ማለት ነው። እንግዲህ የዛሬ ቪዲዮ ደግሞ ትንሽ ጫን ያለው ነው እውነት ለመናገር ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች የኔ ምርጦች ማለት ነው። እንግዲህ ሀይሚዬ በረረች ብለው ሳስብ ግን ማለት ነው እውነት አይመስለኝም። ሀይሚዬ አትበርም፣ ከሀገር የምትወጣም አይመስለኝም። እና ወይ ፕሌን አመለጣት ወይ ምን አለ ተብሎ ልትመለስ ትችላለች። እንግዲህ በዛሬው ቪዲዮ ማለት ነው። እና እንግዲህ አውቀው ይመስለኛል ልጆቹ እዚያ ወስደው ፕሌን ውስጥ ቁጭ ያደረጓት እንጂ ትክክለኛ ነገር አይደለም። በጣም ብዙዎቻችሁ ልትወዛገቡ ትችላላችሁ። በጣም ብዙዎቻችሁ ሊሰሩ ይችላሉ ዛሬ እና እንዳትወዛገቡ ለማለት ያክል ነው። ሀይሚ የትም አልሄደችም። ብዙዎቻችሁ የምታለቃቅሷላችሁ አሁን በዚህ በተፖስተው ፖስት በጣም ብዙዎቻችሁ ያለቃቅሳሉ። እንዲሁም ደግሞ ቡራዬ ተገላገልክ ተላቀቅ በጣም ብዙዎቻቸው የትናንትና ቡራም ተናግሯል ማለት ነው። ሀይሚን እና ቡራን የሚያለያዩ በጣም ብዙዎቻቸው አሉ ማለት ነው። እውነት ለመናገር እኔ እንጃ፣ እኔ ከነሱ ምን አይነት ጥቅም እንደምታገኙ አላውቅም። ምን ይሰራላችኋል? ምንም አይሰራላችሁም። እና ውዶቼ አትወዛገቡ ልላችሁ ፈልጋለሁ ዛሬ ማለት ነው። ስለዚህ ሀይሚዬ የትም 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 አትሄድም። እና ብዙዎቻቸው ምቀን ነገር አይፍጠርባችሁ። የእነሱ መለያየት የእነሱ እንደዚህ መሆን ምናምን የሆነ ግርግር ነገር ባትፈጥሮ ደስ ይለኛል ብዬ ነው በእኔ በኩል የማስበው ማለት ነው። እና ስለዚህ በጣም ደስ ደስ የሚሉ ቤተሰቦች አሉ፣ የሀይሚም የቡራም እንዲሁም ደግሞ ኦዲየንሶችም አሉ። በጣም ብዙዎቻችሁ በቃ የነሱ የሁለቱ አብሮነት ምን ማለት በጣም ብዙዎቻችሁ የምትመኙ ሰዎች አላችሁ። እውነቴን ነው የምላችሁ። በቃ በእነሱ ጣልቃ እንዲገባ የማትፈልጉ በጣም ብዙዎቻችሁ አላችሁ እና እያየኋችሁ ነው። እግዚአብሔር እንትን ላይ ያላችሁ የምሬን ነው የምላችሁ እና ብዙዎቻችሁ አርቃችሁ አታስቡ። እስኪ እነሱ ለማለየት ማለት ነው እነሱን ለማቀራረብ ብቻ ሞክሩ። ሌላው አትወዛገቡ ልላችሁ ፈልጋለሁ ማለት ነው። አውቀው ነው እንደዚህ ፕሌን ውስጥ ወስዶ ያስቀመጧት እንጂ ሌላ ነገር የለም። በጣም ብዙዎቻቸው በነገራችን ላይ ሰርተውበታል። እኔ ከየት እንዳገኙት አላውቅም። ኢንስታግራም ላይ ስገባም የለም፣ ቲክቶክ ሰፈር ላይም ስገባም የለም። ቢያንስ ወይ እሷ ፖስት ብታደርግ አዎ ትክክለኛ ነው ልንል እንችላለን። ግን አውቀው እነሱ ፕሌን ውስጥ አስገብቶ እንደዚህ አስቀምጠዋት ነው እንጂ እሷ የትም አልሄደችም ጋይሶች። ስለዚህ ተጠንቀቁ፣ አትወዛገቡ ልላችሁ ፈልጋለሁ። ሀይሚ የኔ ቅመም